ዩቲዩብ እንደምን አላችሁ? ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ዛሬ የተለያዩ ቪዲዮዎችን ወደ እናንተ አደርሳለሁ። ዛሬ የምገኘው በአዲስ አበባ የሚገኘው ትልቁ የኢትዮጵያ ብሔራዊ ሙዚየም ነው። ዛሬ ውስጡ ምን እንደሚመስል እናያለን። ቀጣይ ቪዲዮ ላይ ፓርት 2 አድዋ ሙዚየም የተለያዩ ቦታዎችን አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ጋይስ አሁን ወደ ውስጥ እየገባን ነው። በውስጡም የተለያዩ የእንስሳት አጽም እንዲሁም የሉሲ አጽም በዚህ ውስጥ ይገኛል እና እንመለከታለን። እሺ ጋይስ አሁን ወደ ውስጥ እየገባን ነው። ወደ ሙዚየም ውስጥ እየገባን ነው። እዚህ ጋር የምትመለከቷቸው ብዙ ቱሪስቶች አሉ። ይህ ሙዚየም ውስጥ ለመጎብኘት የመጡ ብዙ የውጭ ዜጎች አሉ እና ወደ ውስጥ አሁን እየገባን እንገኛለን። ይህን የዩቲዩብ ቻናል ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩኝ። አሁን ወደ ውስጥ እየገባን ነው። እዚህ ጋር እንደምትመለከቷቸው ብዙ ናቸው የውጭ ዜጎች ይህን ስፍራ ለመጎብኘት የመጡ። አሁን ወደ ውስጥ እየገባን እንገኛለን። እዚህ ጋር እንደምትመለከቱት የአለት ድንጋዮች ስለ አፍሪካ ማፕ ምናምን እዚህ ጋር ይገኛል። እዚህ ጋር የሚገኘው ስለ አፈር አቀማመጥ ምናምን ነው። እሺ አሁንም በድጋሚ ሰብስክራይብ አድርጉ እያለን ቪዲዮን ተከታትለን እንመለሳለን። አብራችሁን Okay, let's go. ጋይስ አሁን በስተመጨረሻ የሉሲን አጽም እያየን እንገኛለን። ይህ የምትመለከቱት የሉሲ አጽም ነው። የሉሲ አጽም የሚገኘው ቦታ በአዲስ አበባ፣ አሁን ላይ የሚገኝበት ቦታ በኢትዮጵያ በአዲስ አበባ የሚገኘው የኢትዮጵያ ብሔራዊ ሙዚየም ውስጥ ነው የሚገኘው። እናንተም መጣችሁ እንድትጎበኙ ትጋብዛችኋለሁ። በጣም ሰፊ ነው። በጣም የሚያማምሩ ቅርሶች አሉ። የተለያዩ ቅርጾች አሉ። የተለያዩ የእንስሳት አጽም ይገኝበታል እና ኑ ጎብኙ ትላችኋለሁ። እናም የዚህን የዩቲዩብ ቻናል ሰብስክራይብ አድርጉ። አዲስ የዩቲዩብ ቻናል ነው። ላይክ ሼር ማድረግ እንዳይረሳችሁ። ፓርት 2 ደግሞ በሌላ ቪዲዮ እመጣለሁ። እስከዛን ቸር ሰንብቱ።